ስለ ሁለቱ ድንቅ ተከላካዮች ማውራት ፈልጋለሁና ይሄ የግል አስተያየቴ ነው። አንድ ተከላካይ ሙሉ የሚያደርገው ዋን ቱ ዋን ሲገናኝ አድርቆ ያስቀርሃል ነው። በቃ ያ ነው የተከላካይ መስፈርቱ ያ ነውና ሁለቱም ማጋሌሽና ሳሊባን ካያችሁ ግን ሁለቱም ለየብቻ ሲሆኑ ይቸገራሉ። በጥምረት ደረጃ ግን ካነሳችሁ ያለፉትን 3 እና ምናልባት 4 ዓመት ወደኋላ መለስ ብላችሁ ብታዩ በአውሮፓ የነሱን ያህል ጥምረት የለም። የትኛውም ቲም ብትገቡ እነማንንም ብትፈልጉ ምናምን የለም። ይሄ እነ ራሞስ እና ፔፔ እነ ፒዮል እና ፒኬ አይነት ፈርዲናንድ እና ቪዲች በቃ እንደነዚህ አይነት ጥምረቶችን ነው የሚያስታውሰውና ግን ተከላካይ ደግሞ ሲኮን ዋን ቱ ዋን አሁን ለምሳሌ ሁላችንም የምንስማማበት ቫንዳይክ አለ አይደል? ቫንዳይክ ከኮናቴም ጋር አሰልፈው ከማቲፕ ጋርም ኢቭን ከኔ ጋርም ብታሰልፈው ያው ቫንዳይክ ነው። በቃ ሊደርሺፕ ላይ የተሟላ ነው። ዋን ቱ ዋን አታልፉትም እና ተከላካይ ያ ነው ብቁ ያደርገዋል ብዬ ማስበውና ገብርኤል እና ሳሊባ ግን የተለያዩ ቀን እንጃ ብዙ ጌም አይተናል እንደምንጠብቃቸው አይደሉም። ይሄ እንደ ጥምረቱ ያን ያህል ሶሊድ የሆነ ዋን ቱ ዋን ሲገናኙ እንትን የሚሉ የሚያስፈሩ ተከላካዮች አይደሉም ብዬ አስባለሁና የእናንተስ ምልከታ እንዴት ነው?